ስጥ 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 አብዝቶ የመስጠት ምታት ሽያጭ የመቀበል ሳይሆን የመስጠት የመሸጥ ሳይሆን የማገልገል እንቅስቃሴ ነው። እንዳለመታደል ሆኖ በሽያጭ ሙያ ውስጥ ያሉ ሰዎች አብዛኞቹ የሚያተኩሩት ክፍያው ላይ ነው። ከሚገዛቸው ሰው የሚያገኙትን ክፍያ እንጂ እነርሱ ሊሰጡት የሚገባቸው አገልግሎት አይታያቸውም። ምርታቸው ለደንበኛ እውነተኛ ጥቅሙ ምን እንደሆነና ደንበኛቸው እንዴት ችግሩን እንደሚያቃልልበት አይታያቸውም። አባባሉስ ከሚቀበል ይልቅ የሚሰጥህ ብፁዕ ነው አይደል? በሽያጭ ዓለም የመቀበያው ብቸኛው መንገድ ቀድሞ መስጠት ነው። እውነተኛ የመነገድ መሰረታዊ ዓላማ ምርትን መሸጥ ሳይሆን በታማኝነት ሰውን የመርዳት ጥቅም ፍላጎት እንደሆነ አምናለሁ። ከዚህም በተጨማሪ በመንፈሳዊ ህይወት የታነጸ ሰው ማካካሻ የማግኘት ፍላጎት ካለው የበለጠ የተሻለ ጥሩ ነጋዴ እንደሚሆንም አምናለሁ። በህይወቴ ውስጥ ትልቅ ዋጋ ያለውና የማምንበት ከምሰጥህ በላይ የምትሰጠኝ ከሆነ አንተም የበለጠ እንደሚሰጥ ነው። በህይወትም በንግድም ተመሳሳይ ነው። ልዩነት የለውም። ዋጋ የመጨረሻ ቅናሽ አድርጎ መስጠት ማለት አይደለም፣ ወይም ምርትና አገልግሎትን በነፃ መስጠት ማለትም አይደለም። ነገር ግን ከፍተኛ የሆነ ትኩረት፣ ከፍተኛ የሆነ ኃይል፣ ምርጥ አመለካከትና ከፍተኛ ደረጃ የደረሰ አገልግሎት መስጠት ማለቴ ነው። መስጠት መስጠት አሁንም መስጠት ለንግድ በህልውና መቆየት ማረጋገጫ ነው። ደንበኛ አንድ አማራጭ ከፈለገ 3፣ 9 ወይም 12 አማራጮችን አሳየው። መስጠት መስጠት አሁንም መስጠት በሚለው ፍልስፍና የተንተርሼ ሶፍትዌር መርሃ ግብር በመንደፍ ለቸርቻሪ ነጋዴዎች ሰጠኋቸው። መርሃ ግብሩ ኢፔንስል ወይም ቲኤም ይባላል። ለደንበኛ በተከታታይ የተለያየ አማራጮች እያቀያየረ እንደ ባለሙያ ይዘረግፍላቸዋል። የሽያጭ ሙያተኞች መስጠት ያልቻሉትን ማብራሪያ ወይም የመረጃ እጥረት ሲኖርባቸው ኢፔንስል ወይም ቲኤም በአውቶ ኢንዱስትሪው ለበርካታ ዓመታት እጅግ ስኬታማ መረጃ ሲሰጥ ቆይቷል። በአዲስ መልክ አቅርቤ ያስተዋወቅኩት መርሃ ግብር መረጃ ደንበኛው በሚጠይቅበት ወቅት አከፋፈሉን፣ የሚፈልገውን ምርት፣ ምርጫውንና ዋጋውን መረጃ በስፋት ያቀርብለታል። ሸማቹ አገልግሎቱን በነፃ የተሰጠው እንጂ ዝም ብሎ ምርት የተሸጠለት አይመስለውም። ይህ የመስጠት አሁንም የመስጠት ጽንሰ ሐሳብ ይህን በሚተገብርበት ወቅት ውጤትን፣ ትርፍን፣ ሽያጭን ከፍ ያደርጋል። አውቶሞቢል የሚገዙ ደንበኞች ደስተኛ ያደረጋቸው። ይህን ሐሳብ በሙሉ አቅሙ ስንጠቀምበት አገልግሎት መስጠት ከመሸጥ የበላይ ሆኖ መስጠት ደግሞ ከመቀበል በላይ ተልቆ ተገኘ። አንድ ሰው መጠጥ ከጠየቀኝ ከራሳቸው ቀበልና ጠርሙሱን ከፍተዋለሁ። እናም ብርጭቆና በረዶ አቀብላቸዋለሁ። መጥረጊያ፣ ናፕኪን ጨምርበታለሁ። ሁሉንም አቀራርቤ ሰጣቸውና እንደፈለጉ እንዲያደርጉት ቢፈልጉ በጠርሙሱ ካሻቸው በብርጭቆ ወይም በረዶ መጠቀም ከፈለጉ እንዲጠቀሙ ለነርሱ እተውላቸዋለሁ። አስተናጋጅ ከሆንኩ ሻይ ቡና እንደምትፈልግ አልጠይቅም። የማቀርብልህ የሻይ ቡና ትሬን ነው። ስለሚኖረን የማኪያቶ አይነቶች ዘረዝርልሃለሁ። እኔም የምመርጠውን ማኪያቶ ነግርሃለሁ። ያን የመረጥኩልህ እንድትደፍር እገፋፋልሃለሁ። መሸጤን ሳታውቀው አገልግሎቴን በፍቅር ልሰጥህ እችላለሁ። አንድ ጓደኛዬ የመስጠት እንደገና የመስጠትን የሚያብራራ ወኔያማነት አይታ ታሪክ ነግራኝ ነበር። እርሷና ባለቤቷ በአንድ ሆቴል ውስጥ አምሽተው እየወጡ ሳለ በሩን ለቀው መንገዱ ላይ ገና መራመድ እንደጀመሩ እጅግ የደከመው ሰው የነተበ ኮት ለብሶ ተጠጋቸው። ወዲያው ሚስቱን በሙዚቃ ሊያደንቃት ለባልየው ፍቃድ ጠየቀው። ባልየው ደስ ሳይለው ፈቀደለትና ሰውየው መንገድ ዳር እግሯ ስር ተንበርክኮ ይዘፍን ጀመር። ድምፁ ፍጹም የተለየ ነው። ሲዘፍን ከልቡ ነው። ቃላቶቹ ወፍ ከሰማይ ያወርዳሉ። የትወናው ኃይል በአካባቢው ያሉ ቤቶች በሙሉ መስታወታቸው የሚረግፉ ይመስላል። ሰውየው ለ2 ደቂቃ ያህል ዘፈኑን ልቡም ነፍሱንም ከዘፈኑ ጋር ቀላቅሎ ለሰማው ሁሉ ከምሩን አንቆረቆረው። መስፈኑን በሚጨርስበት ወቅት ያዳመጠው ሁሉ በዘፈኑ ተደመመ። ባልየው $100 ሰጠው። ምስጋናውን በእንባ እጅቡ አቀረበ። አመስገናቸውና ተለያዩ። ይህን ካደረጉ በኋላ ሚስቱና ልጆቹ ወደሚጠብቁበት ቦታ ቁልቁል ተያያዘው። ይህ ሰው የሰጠው ብቸኛው ነገር ድምጹን ብቻ ነው። እዚህ ቦታ ላይ ትክክለኛ ነገር መስጠት የማይችል ከሆነ የዚያን ቀን ሌሊት ቤተሰቡ ምንም ሳይቀምሱ ያድሩ ነበር። የጓደኛዬ ባል ሙያው የንግድ ስራ ነው።
በስንት መከራ የቆጠበው $100 ያ ሰውዬ በድምጹ አሳምኖ ማርኮ መቀበል ቻለ። ጎዳና ላይ የነበረው ሰውዬ ዘፈን ውስጥ ልቡም ቀልቡም አንድ ላይ ቅመም ጨመረበትና ዜማው ስጥ 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 የሚያሰኝ ለዛ ለቀቀበት። አንድ ላይ ስለመቆራኘታቸው ምንም ያወቀው ነገር የለም። ያም ሆነ በእነዚህ አጭር 2 ደቂቃ ውስጥ ከነርሱ ጋር ሆኖ ሙሉ በሙሉ ፈታታቸው።